እንኳን ደህና መጣ። እንኳን ደህና ቆያችሁ። ደህና ነህ? አልሐምዱሊላህ። ማን እንበል ስምህን? መሐመድ ሸለሙ። መሐመድ ሸለሙ። መሐመድ ተማሪ ነህ? አይ ትምህርት ላይ አይደል። ሰራተኛ። እሺ ምን ይዘህልን መጣ? ግጥም። ምን የሚል? ይድረስ ለታላቁ መሪ። እንግዲህ አሁን እንስማው። ይድረስ ለታላቁ መሪ ከዘመን አድማስ ማዶ ከምድር ጎን ባንዱ ያንቱ ወዳጅ ላንቱ የከተበው ክንዱ ነፍሱ ደም ስጋ ለብሳ ስላየችው ገሃድ ዓለም የሚዘግብ ሐቅ እውነት ነው እንዲሁ ኸበር ብቻ አይደለም። ያ ሰይዲ ይህ ዓለም አንቱን ሳያይ መልከ መልካም መልኩን ነጥቶ በነፍስ መስዓት ጭቃ ጨቂቶ በጠና ኃጢአት እድፍ ደክርቶ ሳለ አንቱ ደርሰው እድፍ ኃጢአቱን በተውሂድ አጥበው ወልውለው ያጠሩት ከቀድሞ የላቃ አቋም ያማረ መልክም የቸሩት አንቱን ሲያጣ አልቻለም እያደር ይለወጥ ጀመር ዘመን ሲገፋ ሲሰፋ ያመልኩ እንደምን ይመር ይድረስ ላንቱ ነቢ በሂዳያ ብርሃን ዓለምን ላበሩት ሰውን በሰውነት ክብሩ ላከበሩት ይህ ገሃድ ዓለም ዛሬ ከፊል ጎኑ ቆስሎ ታሞ አንጀቱን ቋጥሮ አድሮ ከእህል ርቆ ከርሞ አጥንቱ ፈጦ ገጦ ደምስጋው ደርቆ ከስሞ በስቃይ መከራ ጽልመት ቀንሌቱ በሱ ጨልሞ ቀየውን በእሳት ናዳ በላዩ ወድቆ ተንዶ የሚወዳቸው የሚወዱት በመጣት ውስጡ ነዶ ደምንባ ካይኖቹ አልቆ ብሶቱ በቁሙ በልቶት ፈውሱን በመሻት ቁስሉን ገሃድ አውጥቶ ገልጦት በህይወት በሞት መካከል የቀረው ትንፋሽ ቆጥቦ ድምጽ አልባ ጥሪ ይጣራል በሆዱ ድንጋይ ደርቦ ይህ ዓለም ከፊሉ ደግሞ ማገዶ ለቅሞ አቅርቦ አንዳንዱ እሳቱን ጭሮ አንዳንዱ ከስር አራግቦ ያን ህመም ስቃይ መከራ የሰራን እሳት ያነዳል እንደኔ ያለው ግን ርቆ በማየት ብቻ ይነዳል ይድረስ ላንቱ ሐቢብ ለዓለም እዝነት ለሆኑት እዝነቶ ዓለሙን ሞልቶ ለእንስሳም ሳይቀር ለዘኑት የዓለም ከፊል ጎኑ በዘመን ዘመኑ ረቆ ህሊና ሚመራው መንበር ተክዶ ፈሩን ለቆ